ተባረኪ የኔ ፍቅር እጅሽ ይባረክ ቆንጆ ራት ነበር ቆይ ግን ባንተ ሁሌ ማፈር አለብኝ ዛሬ ደግሞ እኔ ምን አጠፋው እኔ በየቀኑ መናገር አለብኝ ይሄው ያንተን ቦርጭ አጠፋል የተባለ ነገር ሁሉ አሞክራለሁ ሰውነት አይደለም ሊቀንስ ጭራሽ እየጨመረ ነው የሚሄደው እስቲ ወንድምን ተመልከተው ታዲያ እኔ ምን ማድረግ አለብኝ ተፈጥሮ እኮ ነው ይሄ ተፈጥሮ አይደለም ያገኙን የከተትክ ጉተራውን እንጂ ጽዬ እኔ እኮ ልጄና ፈቀጃ አይደለም ቦርጫም ይሆንኩት እና እኔ ባንተ ምክንያት በጓደኞቼ ፊት መሳቀቅ አለብኝ የሁሉም ጓደኞቼ ባሎች ስፖርተኛና ሸንቃጦች ናቸው የኔ ጉድ ግን የሚበላውን አይመርጥ ይበላል ይጠጣል ተጠቅልሎ ይተኛል የኔ ውድ በቃ አሁን ስራው ለንደክሞን አይደል የመጣ ነው ራት በልተናል ስለዚህ ገብተን እንተኛ በላና እንተኛ አይደለ የቀረ ገብቶ መተኛት ነው ከዚህ ውጭ ምን ስራ አለ ለማንኛውም እኔ እዚህ ሶፋ ላይ የምተኛው አንተ ገብተህ መተኛት ትችላለህ ለምን በቃ እኔ አንተን ቦርጭ ታቅፌ ከመተኛ ብቻዬን እዚህ መተኛት ይሻለኛል ዲሲ ተይ እንጂ እንደዚህማ ክፋት ትናገር ምን ነው አይምሮ ተነካ እንዴ ይቅርታሽ ሳላቀምልጦኝ ነው ትሰማኛለህ እንደዚህ የሚሰማ ከሆነ እኔ የምፈልገው አይነት ወንድ መሆን አሁን ወደዛ አይደልኝ ደክሞኛል መተኛት ፈልጋለሁ ሲ እባክሽ እንደዚህ ያልሽ ልቤን አትስበሪው ኧረ እባክህ ልብ ተዘበረ እኔ ያለው አይደል እንዴ ካንተ ጋር በታየ ቁጥር ቅስምን ልብ የሚሰባበረው የሰው መጠቋቋም ያኳደረከኝ በላውን ከዚህ በላይ አጨቅጭኝ በእናት ሂድልኝ እሺ ለማንኛውም በቃ ደህና ደሪ ይሩባ ደሙ ልቤና ተስበሪ ይላል እንዴ እንደዚህ ወድን ያሻሽ መስታወት ፊት ስትቆም ቀኗን በጉጉት የምትጠብቅ ነፍሰ ጡር ነው የምትመስለው መጣሽ እንዴ እኔ እኮ መጀመሪያውንም ቢሆን ሶፋ ላይ መችም ብዬሽ ነበር አንተ ጋር ለማድረግ የምመጣሁት የሚለበስ ልብስ ልወስድ ነው እንዴት ወልክ አብርሽ እንዴት አደርክ ናማ በእናት አንተ ልጅ ጫማ ማሰረስ ካቀተ ድረሰው ካለ ምድር ነው ያለኝ በእናት እንዴት እንደሰማው ማርካ ታላቅ መሆን እኮ ነው ጥቅሙ በእናት መርቃለሁ ቀልድ ስፖርት ላይ ተሰራ ነው እኔ ምን ወንድሜ ልትወጣ ነበር እንዴ አው ምን ነው ፈለከኝ እንዴ አይ እኔ ማስጠፋ እኮ ልጅ ምን ሆነ ብዬ እኮ ነው ደሞ ሲየለችም እንዴ ዛሬ በጠዋት ነው ስራ ብላ ሄደችው እኔ ምን ግን ወንድም ደህና ናችሁ ግን ከዚህ ጋር ምን ማክ ደህና አይደለንም ምን ነው ወንድሜ ምን ተፈጠረ ወንድሜ እኔ ምን ማድረግ እንደምችል ግራ ገብቶኛል በቃ ሁሉም ነገር ጨልሞብኛል እንዴ ለምን ሲሆን በቦርጬ ታፍራለች ከኔ ጋር መታየት አትፈልግም እንዴ እናንተ ቆይ ነገር አመረራችሁት እንዴ ከማምረር ማልፋ አልጋ ለይታለች ዛሬ ራሱ ሶፋ ላይ ነው ያደረችው ነገሩ ወንድሜ ትልቁ ጥፋት ያለው አንተ ጋር እኔ ስፖርት እንስራ ስለ ላንተ ምን ተጠቀመ እኔ ጊዜን አላባከንም ትለኛለህ እኔ ምን ላድርግ እንዴ አስበው እስኪ እዛ ይጄ በመራገጥበት ስራ በሰራበት ስንት ዝግዘጋለሁ በዛ ላይ መጻፍ ባነብበት አላምሮ የምግብ የሚሆን ነገር ሸምታለሁ ስለዚህ በቃ ማድረግ የምትችለው ነገር ሳታደርግ ቀርተህ ትዳር ሲፈርስ ያየዝም ትላለህ ማለት ነው እንዴ ምንድነው ያልክ ያለው እንዴ ነው ትዳር ሲፈርስ ዝም ብዬ የማየው እንዴ ተው እንጂ ቀን በቀን ይሄው እየጨመርክ እየወፈርክ ነው የመጣው አይደል
ስፖርት ከኔ ጋር እንስራ ስልህ ለአንተ ከጠቀመ ስራ እኔ ምን ያደርግልኛል ትለኛለህ? ይኸውልህ አብርሽ፣ ሁሉም ነገር ከፈጣሪ ዘንድ ነው። እኔና ጽዮን መጣላት ካለብን በቦርጬ ምክንያት ባይሆንም በሌላ ምክንያት መጣላታችን አይቀርም። ስለዚህ ከፈጣሪ የመጣውን ደግሞ እኔ ስፖርት ሰርቼ ለውጣለሁ ምናምን ብዬ መታገል አልፈልግም። ወይኔ ወንድሜ ግን ሁሌም ለምታጠፋው ጥፋት መፍትሄ እንደመፈለግ በቃ ምክንያት ነው የምትደረድረው አይደል? ምን አለ እሺ ብትልና ለችግሮችህ ምክንያት ከምትደረድር መፍትሄ ፈልገህ ብትስተካከል። እንዴ እኔ እኮ መፍትሄ አልፈልግም አላልኩም፣ ግን ለሁሉም ነገር ጊዜ አለው። እሺ ለማንኛውም ልትወጣ ነበር? በቃ እንውጣና ሻዩን እያልን እናወራለን። እሺ ተመስገን። አንቺ አመስግኝ። እኔ አሁን ስልችት ብሎኛል። ምን ነው አሁንም ከአቤል ጋር ተነጋገራችሁ እንዴ? እኔ ብቻዬን ልፈልፋለሁ እንጂ መች እሱ ይሰማኛል። ይኸውልሽ ፈጣሪ ያለ ምክንያት ምንም ነገር እኮ አያደርግም። ይሄን የምትይኝ እኮ አንቺ ባልሽ ሸንቀጥቅጥ ያለ ሰውነት ስላለው ነው። ምን አለ እንዳንቺ የተደበለበለ ሆኖ እኔም ብቻ ባፈቀረና እኔም ብቻ በተመለከተ። እንዴ ቤዚ ይሄ ምን ማለት ነው? እኔም ማውቀው እንደምትፋቀሩ ነው። አዎ ብዙ ሰው የሚያውቀው እንደዛ ነው። ይኸውልሽ ጓደኛዬ፣ በራስሽ ስህተት የገዛ ትዳርሽ እንዳታጭ። በቃ እኔ ማንም ሰው ሊረዳኝ አይችልም። እኔ እኮ አቤልን በጣም ነው የማፈቅረው፣ ግን እኮ እኔ ከሱ ጋር ጊዜ ማሳለፍ አስብና ያ የ9 ወር የሚያክለው እርጉዝ የመሰለ ቦርጩን አስብና እተዋለሁ። አቅፎ መተኛ ሲያምረኝ ወደሱ ዞርና ቦርጩ ማለ ድንበሩን ይቀመጣል። እሱን እኮ በመመካከር ማስተካከል ትችላላችሁ። እሱን የመከርኩ ጊዜን ከማቃጠል ስንት አብሮ ሊታዩ የሚችሉ ሸንቀጥ ያሉ ወንዶች አሉ። ማለት ሌላ ወንድ ጋር ለመሄድ እያሰብሽ ነው? አዎ አቤልን የፍቺ ጥያቄ ጠይቀዋለሁ። ይኸውልሽ ቤዚ፣ ፍቅር ብቻውን ምንም አይሰራም። አቤልን በጣም አውቀዋለሁ፣ አፈቅረዋለሁ። ግን ደግሞ ከሱ ማግኘት ያለብኝ ነገር እያገኘሁ አይደለም። እኔ ደግሞ ልጅ መውለድ እፈልጋለሁ። አሁን ግን ከአቤል ጋር ራሱ መንገድ ላይ እየሄድኩ ስታይ የሚያውቅን ሁሉ እንዴ እናንተ ቤት ተቀይሮ ሴት ነበርሽ ድሮ የምታረግዘው አሁን ወንድ ነው እንደሚያረግዘው እያሉን ነው እንዴ። ይበሉ። ሁሉም ሰው እኮ የራሱ የሆነ ችግር አለበት። የእናንተ ችግር እኮ ከሌላው ቤት አንጻር ብታስተያዩ የእናንተ እኮ ምንም እኮ ነው። ቆይ ከዚህ የበለጠ ምን አይነት ችግር ይኖራል? እኔ እኮ ከባሌ ጋር ራሱ ከተኛ እኮ ስንት ወራቶች ተቆጠሩ። አንቺ ደግሞ አንዴ ድርቅ ካልሽ ድርቅ ነው። በይና አሁን እንሂድ፣ መሳሳታችን አልቋል። ወይስ የቀረሽ ነገር አለ? የምሬን ነው። እኔ አሁን ስልችት ነው ያለኝ። እኔ ቆይ ምንድነው ማድረግ ያለብኝ? መጀመሪያም እኮ ነው ብታዳምጠኝ ኖሮ እዚህ ደረጃ አትደርስም ነበር። እንዴ አንተ ምን አለ ብትሸነፍና እሺ ብትል። ታናሽ በሆነም እኮ ነው የምናገረው ነገር እሺ ማለት መቻል አለብህ አይደል? እኔ እኮ ያንተን ሐሳብ ያለ መስማት ፈልጌ አይደለም። ግን በቃ ምንም ለውጥ ለማይመጣ ነገር ለምን ጊዜን አቃጥላለሁ? ለውጥ እንዴት ነው በአንድ ቀን የሚመጣው? እስኪ እሺ በልና ዛሬ መስራት እንጀምር። ከዛ ለውጡን ራስህ በሁለት በሶስት ቀን ውስጥ ታየዋለህ። እንዴ ኧረ እኔ ዛሬ ብዙ ስራ ነው ያለብኝ። ስራ የምትለው ሄደህ መጋዘንን መክፈት ነው? እሱ ከሆነ ልጆቹ አሉ አይደል? በቃ ማኔጅ ለማድረግም ሴት ትደርስበታል። ይኸውልህ ምን መሰለው ወንድሜ፣ ምንም የማዳምጥህ ነገር የለም። እንዴ ለምንድን ነው የማትሰማኝ? አልሰማህም በቃ። እንዴ እኔም እኮ በአንተ ምክንያት እየተወቀስኩኝ ያለሁት አይደለም እንዴ? አንተ ወንድሙ እያለህ ለምንድን ነው እንደዚህ የሚሆነው ሲባል እኔ እየተናገሩኝ ነው ያሉት አይደል? አንተ ሰው ሲጀምር እንደማትሰማ እነሱ መች ተረዱ? እንዴ እንደውም በሽታ ነው ይሄ ነገር በሽታ ነው እያሉ ሲያወሩ አንተ እንዳይደብርህ ብዬ ነው እኔ ዝም ያልኩት አይደል? ስለዚህ ምንም የምንረዳህ ነገር የለም። በቃ ተነስና ወደ ስፖርት እንሄዳለን። እኔ ምንም በቃ አንተ ደስ እንዲል ተነስንታ እዛ ስራ
ይቅርታ ወንድሜ፣ እኔ ከዚህ በላይ አልችልም። ሳምባዬ ልትፋት እኮ ነው። ቢቀርስ በገንዛ ሰውነቴ ሰው እንደሆነ የፈለገ ማለት ይችላል። ይኸውልህ ወንድሜ፣ ምን መሰለህ፣ ምንም እየመሰለኝ አይደለም። እኔ ደስ እንዲል ብዬ እስካሁን ድረስ እዚህ ተከትዬ መጥቻለሁ። ከዚህ በኋላ ግን በቃኝ። በገንዛ እጄ ልቤ ፈንድታ ትሙት እንዴ? እሺ፣ ከዚህ በኋላ ግን ሚስቴ ጥላኝ ልትሄድ ነው፣ ልትፋታ ነው የሚባል ነገር መስማት አልፈልግም። ምንም ነገር አይመለከተኝም። እሺ፣ የራስ ጉዳይ ነው። ለሰው ብዬ ልሙት እንዴ? ጓደኛዬ ዛሬ ውጪ ፈታ እያሉ ማምሸት ነው ያማረኝ። ታዲያ ለምን ለባልሽ ደውለሽለት አማክራታለሽ? እየቀለድሽ ነው? አስበሽዋል? ከሱ ጋር ራሱ ለመደነስ እኮ ብፈልግ አንገቱ ጋር ለመድረስ ሌላ ሰው እኮ ያለ ነው የሚመስለው። ምንም ቢሆን እኮ ባልሽ ነው። ቆይ ለምንድን ነው የምታማርው? በኋላ ያጣሹ ሰዓት ግን ይቆጭሻል። ሰው እንዴት ትንሿን ችግር እንደዚህ አግዝፎ ያወራል? አዎ ቀላል ነው አይደል? ለነገሩ አንቺ አልደረሰብሽ። እንዴት ልትረጁ ትችያለሽ? እኔ ነኝ እንጂ የምትረጂኝ ጓደኛዬ ነሽ ብዬ ዝም ብዬ የምለፈልፈው። ወይ ጉድ! አሁን ደግሞ ወደ እኔ ዞርሽ። እኔ ነገ የምትቆጭበትን ነገር ነው እየነገርኩሽ ያለሁት። አንቺ ምንድነው ሁሌ እንዳይቆጭሽ? እኔና አቤል ብንለያይ የምቀርበት እኔ እንጂ እሱ አይደለም። ከኔ በመለያየቱ መጸጸት ያለበት እሱ ነው እንጂ አይደለም። እሺ ይሁንልሽ። እኔ እንደሆነ ምንም ነገር ብነግርሽ ላንቺ አስቤልሽ አይመስልሽም? ብታስቢልኝማ ኑሮ ከዚህ ከቦርጫም ጋር በመለያየቴ ትጸጸቻለሽ አትይኝም ነበር። እኔ ፍቅር ሰርፕራይዝ ላደርግሽ ምን የመሰለ ራት ሰርቻለሁ። ላቀርብ። አንተ መብላት ትችላለህ፣ እኔ በልቻለሁ። ቆይ ከመቼ ጀምሮ ነው ደግሞ አንቺ ነኝ ጥለሽኝ ራት መብላት የጀመርሽው? እንደዚህ እርጉዝ ሴት ከመሰልክበት ቀን ጀምሮ። አንተ እንደዚህ መድበልበልን እንደ ጀብዱ ነው የምትቆጥረው። እኔ እኮ የተደላደለ ደስተኛ ህይወት እንዲኖረኝ እፈልጋለሁ። ልጅ እንዲኖረኝ እፈልጋለሁ። ግን ደግሞ ልጄ በጓደኞቹ ፊት እንዲሳቀቅብኝ አልፈልግም። አስበኳል ገና ልጄ ዳዴ ብሎ መነሳት ሲጀምር ፊትን እንኳን ቀና ብሎ ማየት አይችልም። ለነገሩ አንተ አሰማኝ ዝም ብዬ መለፍለፊ። ማርዬ እሺ ምን ላድርግ? ቢያንስ እንኳን እንደ ወንዶች ወንድ ለመሆን ጣር እስቲ። ስፖርት ስራ። ጽዬ ሳልነግርሽ ደግሞ ዛሬ አብርሃም ከሚባል ልጅ ጋር ስፖርት ቤት ሄደን ቁጭ ብድቅ ዶብ ዶብ ቁጭ ብድቅ ዶብ ዶብ ሰራ ነው እንዴ። ሳምባዬን ተፍቼ ልሞት። ይሻልክ ነበር እንዴ። ይሄኔ እኮ አንድ ነገር በሆነ አንቺ ነሽ ከሁሉም በፊት የምትጎጂ። ማርዬ ዛሬም ሶፋ ላይ ልታድሪ ነው እንዴ? እንደዚህ ማታምረን እንጂ። ኧረ እባክህ በቃ ሁሉ ነገር ላንተ ቀልድ ነው የሚመስልክ? ቆይ አንተ እንዴት አይገባም? ለምንድን ነው ራስን ለማስተካከል የማትሞክረው? ሁሉም ሰው እኮ አንተን እየተጠቋቆመብህ እኮ ነው። ደንገጥ በል እንጂ ወደ መፍትሄውም ገባ። እኔ ማርዬ በቃ አትበሳጪ። አሁን የሰራሁትን ራት ላቅርብና እንብላ። የሰራውን ምግብ ጎተራ የሆነ ሆድን ሙላበት። እሺ ደህና ደሪ። ኧረ እናት ምግቡ ቆየብን። ቆየለ በጣም ውይ ብታይ ወገቤ እንዴት እንዳመመኝ። ምን ሆነሽ ነው? ሰሞኑን ይሄ የሶፋ መኝታ ምንም አልተመቸኝም። እንዴ ቆይ አልጋችሁ ምን ሆኖ ነው አንቺ ሶፋ ላይ የምትተኙው? የአቤልን ቦርጭ አቅፎ ከመተኛት እኔ ራሴን አቅፌ መተኛት እመርጣለሁ። ተይ ግን ተይ ጽ በኋላ የሚቆጭሽን ነገር አታድርጊ። ምንድን የሚቆጨኝ? ግፍ አልሰራው እንዴ? አንቺ ደግሞ ይሄን ቃል በየቀኑ መጠቀም አይሰለችሽም? ጓደኛዬ አንዳንድ ጊዜ የያዝነው ነገር ምን ያህል ውድ እንደሆነ አይገባንም። ያንቺ ባል እኮ ከባልም በላይ ነው። እንደ አባት፣ እንደ ወንድም፣ እንደ ጓደኛ የፈለግሽው ነገር እኮ ነው የሚሆንልሽ። አንድ መስተካከል ያለበት ችግር ነው ያለበት።
እሱ ደግሞ መቅረፍ ይቻላል። ቆይ አንቺ የኔን ባል ብታይ ቆይ ምን ልትሆኚ ነው? ያንቺ ባል ደግሞ ምን ችግር አለበት? የኔ ባል እኮ በላይ ላይ ማግጥብኛል። ሲፈልግ እኮ ቤት ድረስ ራሱ ይዟቸው ይመጣል። ግን እኔ ደግሞ በጣም ስለማፈቅረው መተው አልቻልኩም። ለምታፈቅሩኝ ሰው ደግሞ የእሱን ደስታ እኮ ነው የምታስቀድሚው ቤዚ። ምክንያቱም እኔ የጎደልኩበት ነገር ይኖራል ብዬ ስለማስብ ነው። እኮ አንቺ የምታፈቅሪው እኮ ከሆነ የእሱ ቦርጭ እኮ ለአንቺ ጌጥሽ እኮ ነው ሊሆን የሚገባው። ምክንያቱም ቆርጠሽ እኮ አትጥዩ። ይቅርታ ቤዚ፣ እኔ እንዳንቺ አይደለሁም። የኔ አቤል ከሌላ ሴት ጋር ባየው አይደለም ፍቺ ገለዋለሁ እንዴ። ማሪ በሰላም ነው እንደዚህ ያመሸሽው? አዎ ስራ ነበረኝ። ለማንኛውም ዛሬ በጣም ደክሞኛል። አንተ ሶፋ ላይ ተኛ። ይሄን እኮ ያዘጋጀሁት እኔና አንቺ ብቻችን ሆነን በሻማ የታጀበ የፍቅር ጊዜ እንድናሳልፍ እኮ ነው። የፍቅር ምሽት አይደል? በጣም ቀልደኛ ነህ። ስታይኝ ይሄን ቦርጭና እኮ ለመተኛት ጊዜ መስዋዕት ማድረግ ይመስላል። ቆይ ምን አድርግ ነው የምትይኝ? እንዴ እኔ አንቺን ደስተኛ ለማድረግ እኮ የቻልኩትን ሁሉ እያደረኩኝ ነው። እኔን ለማስደሰት ምንም ነገር አትሞክር። አንተ የምታደርገው እያንዳንዷን ነገር ታናደኛለች። እሺ ምን አድርግ ነው የምትይኝ? ምን እንደምፈልግ ታውቃለህ? ምንድነው? ምንም ነገር ቢሆን አደርጋለሁ። በቃ እንፋታ። ምን? ፍታኝ? እኔን ፍቺ? በቃ ፍቅርሽ አለቀ ማለት ነው? ማፍቀሬን አልክድም። አሁን በጣም አፈቅራለሁ። ግን ደግሞ ስለፈቀርኩ ብቻ ፍላጎቴን ገድቤ መኖር አልፈልግም። ቆይ እናንተ አልጋ ላይ እንኳን ፍቅር ከሰራ ስንት ወራቶች እንደተቆጠሩ ታውቃለህ? ቆይ ስሜት የሌለኝ ነው እንደሚመስልህ እንዴ? ታዲያ እሱን እኮ ነው አይደለም ያልፈለኩት። አንቺ አይደለሽ እንዴ ሁሌ ፊትሽን እየዞርሽ የምትተኘው? ታዲያ ምን ላድርግ? ወደ አንተ ዞሪ ለመተኛ ሳስብ ኤስ ወይ ሙሉ ሆድ ይገድበኛል። ለማንኛውም ያልኩን አስብበት። በኔ ጨክና ፍታኝ ኮኔን ፍቺ? እሺ ይሁን፣ እሷን ካስደሰታት አደርግላታለሁ እንጂ አቤል፣ አንተ አቤል፣ በዚህ ጠዋት ምሽት ቤቱ ምን አስመስሏል? አዝረግልኩት ስራ መች ሳይሄድ ማታ እንፋታ ስላልኩት መልስ ላለመስጠት በጣም ጥሩ። ለማንኛውም በመሸሽ መፍትሄ የሚገኝ መስሎት ከሆነ ተሳስቷል። ቆይ ልጅ ወዴት ሄዱ ነው? በጌታ ኬሱ የምናክቶት ነው?
ሄሎ አብርሽ፣ ወይ እዚህ እንዴት ነህ? ደህና ነኝ። ዛሬ አቤል አግኝታው ወይም ተደዋውላችሁ ነበር? ኧረ በፍጹም። እንደውም ስልኩንም ስሞክር አልሰራልህ ሲለኝ ሱቅ ሄጄ ሳጣው ወይ ቤት እመጣለሁ ወይም ደግሞ በአንቺ ስልክ እደውላለሁ ብዬ እያሰብኩ ነው። ወይኔ ጉዴ! ምን ነክቶት ሲሆን ጠዋት ከእንቅልፌ ስነሳም አላየሁትም። ስልኩም አይሰራም። ይኸው ቤትም እስካሁን ድረስ አልመጣም። ማለት ወንድሜ ምን ሆነ? እኔ አላውቅም። እስቲ ቆይ እስቲ ጓደኞቹ ጋር ደውዬ ላረጋግጥ። እሺ ቆይ እንዴት አንድ ሰው እንኳን እንዴት አያየውም? ስራ ቦታም አልሄደም። ቆይ ምን ሆኖ ነው? እኔ አምላኬ አላጠብቀኝ። ማን ነው? እኔ ነኝ። እዚህ ግባ አብርሽ፣ ክፍት ነው። እንዴት ነው አብርሽ? ምንድነው? ቆይ ወንድሜ እንደወጣ ቀረ? ውጭ አደረ ማለት ነው? እኔ አላውቅም። እኔ የምልሽ ቆይ ተጣልታችሁ ነበር እንዴ? አላውቅም። የኛ መጣላት አዲስ ነገር አይደለም። ይኸው በየቀኑ ሰውነትን ቀንስ እያልኩ እንደተጨቃጨቅን ነው። አይ ምናልባት ከመጨቃጨቅ የዘለለ ጸብ ተፈጥሮ ከሆነ ብዬ ነው። እንግዲህ የመጨረሻ የተነጋገርነው እንድንፋታ ፈልጋለሁ ነበር ያልኩት። ምን እንፋታ እንዴ? ወንድሜ በሰውነቱ ምክንያት ይሄን ያላስጠልቶሻል እንዴ? ታዲያ እሱ አንቺን ከማጣት በላይ ምን ሊጎዳው ይችላል? እኔ እኮ የሰውነቱ ቅርጽ እንዲስተካከል ብቻ የምፈልገው። አብርሻውን ግን እንውጣና እንፈልገው ወይም ደግሞ ለፖሊስ እናመልክት። በቃ አንቺ ወደ ስራሽ ሂጂ። እኔ ልውጣና ልፈልገው። ካጣሁት ለፖሊስ አመለክታለሁ። እንዴ አብርሽ፣ እንዴት ነው አቤላ ጠፍቶ እኔ ስራ የምገባው? ያንቺ መኖር ምን ያደርጋል? እኔ ይሄዳል ብዬ የማስባቸው ቦታዎች ሁሉ ሄጄ ቼክ አደርገዋለሁ። ያለውን ነገር እየደወልኩ አሳውቅሻለሁ። ካጣሁት ለፖሊስ አመለክታለሁ። አንቺ ልብሱን ቀይርና ወደ ስራ ግቢ። አንቺ አቤት። ምን ሆነሽ ነው? እባክሽ የአቤል መጥፋት አሳስቦኝ ነው። ቆይ ምንም አዲስ ነገር የለም አይደል? ቆይ ያ ወንድሙ ዝም ብሎ ተቀመጠ? እሱማ በየቀኑ አገኘዋለሁ የሚልበት ቦታ ሁሉ እየፈለገ ነው። ይኸው አንድም ሰው አየሁት የሚል ሰው አጣ። በቃ ይዞሽ ተረጋጊ። አንቺ ማድረግ ያለብሽ ጸሎት ብቻ ነው። ቤዚ፣ እንዴት ብዬ ልረጋጋ? ይኸው ሊሆኑ እኮ በእኔ ምክንያት እኮ ነው። በየቀኑ ባልጨቀጭቀው እንፋታ ባልነው ኑሮ ይኸው አድራሻውን አጥፍቶ ባልጠፋብኝ ነበረ። ይዞሽ በቃ ጓደኛዬ ተረጋጊ፣ ይመጣል። ይዞሽ እንኳን ደህና መጣሽ የኔ ፍቅር። ሰርፕራይዝ! እንዴት የጠፍተብኝ ነው? ደግሞ ቦርጬ ይደፋ። የቦርጬን ጉዳይ በደንብ ቁጭ ብለን አውራሻለሁ። አሁን እስኪ አረፍ የኔ ንግስት። የምር በጣም ናፍቀሽኛል።
እሺ አሁን ንገረኝ፣ የት እንደጠፋ ንገረኝ። አንቺ የምትፈልጊውን አይነት ባል ለመሆን ስል ከአብርሃም ጋር ተነጋግረን ከአንቺ ተደብቄ ያው ስፖርት ጀመርኩኝ። ብዙም ባትጠፋ ቀንሳለች። እና አብርሽ እስከዛሬ የት እንደነበርክ ያውቅ ነበር ማለት ነው? አዎ አብርሽ ምን ያህል እየተጎዳሽ እንደነበር ሲነግረኝ ነበር። ግን ደግሞ አንቺ የምትፈልጊውን አይነት ወንድ ለመሆን የግድ ጨክኜ ስፖርቴን ውጥር አድርጌ መስራት ነበረብኝ። ለዛ ደግሞ ያው የግድ ነው፣ ምንም ማድረግ አልችልም ነበር። የኔ ውድ ከዚህ በኋላ አይደለም ቦርጭ ሌላም ነገር ቢኖርብህ ምንም አይደለም። በጣም ነው የማፈቅርህ። እኔም ማፈቅርሻለሁ የኔ ቆንጆ። በያሁን ወይናችንን እየጠጣን ቆንጆ የፍቅር ጊዜ እናሳለን። እሺ ግን ወይኑስ አንተ ልበቢስ ረስተው ነው አይደል? ወይኔ ሽት ወይኔ ከባድ